ሰላም ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራሁ አብሬያችሁ የምቆየው ክፍሌ አለሙ ነኝ። በጠሎ ወረዳ ቃልን በተግባር ለኢትዮጵያ ብልጽግና በሚል መሪ ቃል በወረዳ ደረጃ የተካሄደው የብልጽግና ፓርቲ የግማሽ ምርጫ ዘመን ወረዳ የማጠቃለያ ኮንፈረንስ ተጠናቀቀ። ምንጫችን የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ምህረታ አብራኑ በፓርቲው ማኒፌስቶ ላይ የተቀመጠው የግማሽ የምርጫ ዘመን ጠንካራ የአባላት ኮንፈረንስ በማካሄድ የተከናወኑ የልማትና የመልካም አስተዳደር ስራዎች ላይ ከአባሉ ጋር በየደረጃው ውይይት መደረጉን የጠሎ ወረዳ የመንግስት ዋና ተጠሪ አቶ አፌቶ ገብረ ሚካኤል ተናግረዋል። በኮንፈረንሱ ቀጣይ በቀሪ ግማሽ የምርጫ ዘመን የሚከናወኑ ዋና ተግባራቶች ላይ ሀሳቦች ከአባላት በመሰብሰብ የስራ እቅድ ማዘጋጀትና ተግባራትን በማደራጀት የመምራት ስራ በልዩ ትኩረት እንደሚሰራም አቶ አፌቶ ገልጸዋል። በኮንፈረንሱ ላይ ተገኝተው ንግግር ያደረጉት የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሻታቸው ህዝብና አገርን መምራት ከጀመረ 2 ዓመት ተኩል ጊዜያትን ያስቆጠረው የብልጽግና ፓርቲ እናትና አጋር ድርጅቶች ተብሎ ተከፋፍሎ ከነበረበት አንድ አገራዊ ጠንካራ ፓርቲ በመመስረት በመራጩ ህዝብ ይሁንታ ማግኘቱን ገልጸዋል። ብልጽግና ፓርቲ ከውስጥም ሆነ ከውጭ የተደቀኑ ፈተናዎችን በመቋቋም በሀገር ደረጃ ትላልቅ ፕሮጀክቶችን ማሳካት ችሏል ያሉት አስተዳዳሪው ከነዚህም መካከል የበጋ ስንዴ፣ የአረንጓዴ አሻራ፣ የህዳሴ ግድብ፣ የተለያዩ የገበታ ለሀገርና ገበታ ለትውልድ ፕሮጀክቶችን ለአብነት ማንሳት ይቻላል ብለዋል። በሀገራችን አይነኬና ቀይ መስመር በመባል ይገለጽ የነበረው የክልል አደረጃጀት በፓርቲው ቆራጥ መሪነት ምላሽ ያገኘ ሲሆን የደቡብ ምዕራብ ኢትዮጵያ ህዝቦች ክልልም የዚሁ አካል መሆኑን አቶ አትርሴ አንስተዋል። በዚሁ ክልል ብዙ የልማት እንቅስቃሴዎች እየተከናወኑ ቢሆንም ቀሪ ለማህበረሰባችን ተደራሽ ያልሆኑ በርካታ ስራዎች መኖራቸውን የገለጹት አቶ አትርሴ መላው ማህበረሰባችንን በማሳተፍ ዘርፈ ብዙ ተግባራትን ለማከናወን እቅድ ተይዞ እንደሚሰራም ተናግረዋል። የኢኮኖሚውን ዘርፍ ለማነቃቃት የብዝሃ ዘርፍ ኢኮኖሚ ፖሊሲ አንዱ የሆነው የግብርና ክፍለ ኢኮኖሚን በማዘመን በእጃችን የሚገኘውን የሰው ኃይል የመሬትና የውሃ ሀብቶችን በመጠቀም ምርትና ምርታማነትን ለመጨመር አባሉ በጋራ መረባረብ እንዳለበትም አሳስበዋል። በመሰረታዊ ድርጅት በተደረገው ኮንፈረንስ ላይ ከአባላቱ ለተነሱ አስተያየትና ጥያቄዎች ምላሽና ማብራሪያ ከመድረኩ የተሰጠ ሲሆን ዞናዊ የብልጽግና ፓርቲ ኮንፈረንስ ተሳታፊዎችን በመምረጥ ኮንፈረንሱ ተጠናቋል። በተመሳሳይ ዜና ቃልን በተግባር ለኢትዮጵያ ብልጽግና በሚል መሪ ቃል በዴቻ ወረዳ የብልጽግና ፓርቲ የ2 ዓመት ተኩል የምርጫ ዘመን ውይይት መድረክ በአውራዳ ከተማ ተካሂዷል። በመድረኩ የፓርቲው የእስካሁን ተግባር እንቅስቃሴና ተግዳሮቶች ቀርበው ውይይት የተደረገ ሲሆን ባለ 8 ነጥብ የአቋም መግለጫና በቀጣዩ ዞን አቀፍ መድረክ የሚሳተፉ 39 አባላት ምርጫ ተካሂዷል። ፍጹም ተሾመ በመድረኩ ንግግር ያደረጉት የዴቻ ወረዳ የብልጽግና ፓርቲ ኃላፊና የመንግስት ዋና ተጠሪ አቶ አስራት አዴቶም የግብርናውን ዘርፍ ለማዘመን ከመቼውም በላይ የተሻለ እንቅስቃሴ የተካሄደበት 2 ዓመት ተኩል የምርጫ ዘመን መሆኑን ተናግረዋል። በአዲስ ፈጠራ ሀሳብ ታክሎበት የኢትዮጵያ ሕዝብ ከስንዴ ልመና ወጥቶ ወደ ኤክስፖርት ምርት የተገባበት መሆኑን ያወሱት ኃላፊው የበጋ መስኖ ስንዴ በማምረት አርሶ አደሩ የተሻለ ገቢ እንዲኖረው የተደረገው ጥረት ፍሬያማ እንደነበርም ጠቅሰዋል። አቶ አስራት በተጨማሪም በሌማት ትሩፋትና ምግቤ ከግባሮ የጽንሰ ሀሳብ በትንሽ ማሳ በርካታ የምርት አይነቶችን ማግኘት በሚቻልበት ስልት ተነድፎ ውጤት የታየበት ዓመታትን ማሳለፍ መቻሉን ነው ኃላፊው የገለጹት። ስንዴን በማይታመን መልኩ ከስንዴ ልመና ወጥቶ ስንዴን አምርቶ ወደ ውጭ እስኪልክ ብልጽግና ፓርቲያችን የሰራበት ታላቅ ስራ እዚሁ በኮንፈረንሱ ሰው በደንብ በየደረጃው የተነጋገረ የመጣ ቢሆንም በማጠቃለያ ላይ ሰው በደንብ እንረዳ እንፈልጋለን የሚል ነገር አለ። ከዛ ባለፈ በታሪክ በኢትዮጵያ የበጋ ስንዴ የማምረት የሚባል ነገር በአዝመራ በየትኛውም አዝመራ የበጋ መስኖ ስንዴ አዝመራ የሚባል በኢትዮጵያ ውስጥ በታሪክ ተሰምቶ ታይቶም አይታወቅም። ነገር ግን በጣም አስደማሚ በሆነ መንገድ ብልጽግና ፓርቲያችን ባስቀመጠው አቅጣጫ የበጋ መስኖ ስንዴ እያመረትን እንገኛለን። ከማምረትም አልፈን ቅድም ያልነውን በሀገር ውስጥ ሰስቴን ከማድረግ አልፎ ወደ ውጭ የመላክ ስራዎችን በጥንካሬ እየሰራን እንዲሁ እንደምታውቁት በአካባቢያችንም እዚሁ በወረዳችን በርካታ ተግባራት በዛ ዙሪያ እየፈጸምን ያለንበትና ሁላችሁም የሰራችሁ የተረባረባችሁ የሚታወቁት ጉዳይ ነው። በጤናና በትምህርት የሚታዩ ቀላል የማይባሉ ጥረቶች በመደረግ ላይ መሆኑን የጠቆሙት አቶ አስራት በአንጻሩ በአገር አቀፍ ደረጃ በተለያዩ ጊዜያት የተስተዋሉ ተግዳሮቶች ከዚህ የተሻለ ውጤት ማምጣት እንዳይቻል ማድረጉን አመላክተዋል። ፓርቲው ያጋጠማቸው ችግሮች አንዱ እኛ ካልመራን አገር ትጠፋለች፣ እኛ ካልመራን አካባቢ ይጠፋል፣ እኛ ካልመራን ክልል፣ ዞን፣ ወረዳ የሚባል ነገር እኛ ካልመራን አይኖርም የሚሉ አካላት ጥቂት አካላቶች ብዙ መስሎ በየቦታ ያልተገባ ሐሳብ እየነዘሩ ፓርቲው ያለመውንና ያቀደውን እንዲያሳካ እድል እንዳይኖረው የማድረግ ስራ መስራታቸው አንዱ ደንቃራ ሆኖ
በሂደት እየተስተካከለ መጥቶ ፓርቲው ሙሉ በሙሉ ያን በማረማ ወደ ስራ የገባበት አግባብ ነው የነበረው። ችግሮች ውስብስብ ነገሮችን እያለፍን አቅጣጫ እያስያዝን መስመር እያስያዝን እኛም መስራት የምንችለውን ሰርተን እንደ ሀገር ደግሞ የሀገር ተሳታፊዎች ሆነን መቀጠላችንን በዚህ አጋጣሚ የዛሬው ታዳሚ ማየት አለበት። ይሄን እያልን ያለ ነው። አሁንም ችግር የለም እያልን አይደለም። አሁንም ጉለት የለም እያልን አይደለም። ጉለቶች አሉ፣ ችግሮች ይኖራሉ። ችግሮችን በመቀራረብ በወንድማማችነትና እህትማማችነት ነው ብልጽግና ፓርቲ የሚያምነው። የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ በእለቱ ባደረጉት ንግግር የብልጽግና ፓርቲ ከ6ኛው ሀገራዊ ምርጫ ማግስት ጀምሮ በርካታ ውጤቶችን በተለያዩ ዘርፎች ያስመዘገበ ፓርቲ መሆኑን ገልጸዋል። ለህዝብ ቃል በገባለት መሰረት ባለፉት 2 ዓመታት ተኩል በርካታ ውጤቶችን አስመዝግቧል። በተለይ በግብርና፣ በአምራች ኢንዱስትሪ፣ በማዕድን፣ በቱሪዝም ዘርፎች በአረንጓዴ አሻራ መርሃ ግብር፣ በመሰረተ ልማት ዝርጋታ በርካታ ውጤቶችን ያስመዘገበ ሲሆን እነዚህ ውጤቶችን ከማስመዝገብ ጎን ለጎን በርካታ ፈተናዎችን አልፈዋል። በሀገር ደረጃ ተግዳሮቶች ናቸው በተባሉት ላይ ትኩረት ሰጥቶ በመስራት መንግስት ለዜጎች የገባውን ቃል እንደ ከዚህ ቀደሙ ሁሉ በተግባር እያረጋገጠ እንደሚሄድ እምነታቸው መሆኑንም ጠቅሰዋል። ፓርቲያችን የግማሽ ምርጫ ዘመኑን ከ2014 እስከ 16 አፈጻጸም በመገምገም አበረታታች ውጤቶችን ለማስቀጠል እና ያጋጠሙ ችግሮችን መፍትሄ በማስቀመጥ ቀሪ የምርጫ ዘመን የተሻለ ስራ በመስራት ለህዝባችን የገባውን ቃል ለመፈጸም ለህዝባችን ቃል የገባናቸው ውስጥ ያልተከናወኑ ተግባራት አሉ ብሎ ለይቶ ከያዛቸው ዋና ዋና ነጥቦች ሰነዱም በስፋት በኋላ በዝርዝር ከሚያስቀምጣቸው መነሻ ሀሳቦች ስንነሳ አንደኛ ህብረ ብሔራዊ ፌዴራሊዝም ስርዓት ላይ የተመሰረተ የሀገረ መንግስት መገንባት ላይ፣ ብሔራዊ መግባባትና እርቅን በመጠቀም ዘላቂ ሰላም መገንባት ላይ፣ ከምግብ ዋስትና ጥያቄ የተሻገረ ዜጎች የበለጸገ ኢኮኖሚ መገንባት፣ ፍትሃዊ ማህበራዊ አገልግሎት ስርዓትን መዘርጋት፣ እነዚህ በቀጣይ በምርጫ ዘመናችን ለቀጣይ 3 ዓመት ፓርቲያችን ትኩረት ሰጥቶ ሊሰራ የሚገባው ተግባር ነው ብሎ ተለይቶ በሰነድ የተቀመጠ ነው። በየደረጃው የሚገኙ አባላትም ሆኑ አስፈጻሚ አካላት ጅምር ጥረቶች ይበልጥ በሚጠናከሩበት የበኩላቸው እንዲወጡ ዋና አስተዳዳሪው ጥሪ አቅርበዋል። ስለዚህ ውድ አባሎቻችን ቀጣይ ምን ይጠበቅብናል የሚለውን ነገር የተከበሩ የዴቻ ወረዳ መንግስት ዋና ተጠሪና የብልጽግና ፓርቲ ኃላፊ በዝርዝር ያስቀምጧቸው እንደ አካባቢያችን ተጨባጭ ሁኔታ ሰፊ ችግሮቻችን ተሻግረን ዛሬ ላይ የደረስንበትም ደርሰናል። ነገር ግን ቀጣይ ልናስቀጥል በምንችለው ሁኔታ ላይ አባሎቻችን ያንበሳውን ድርሻ ይወስዳሉና በሰነዱ መነሻ ጥሩ ውይይት አድርገን ቀጣይ የሚጠበቅብንን ኃላፊነት የምንወጣበት መድረክ ነው። በመድረኩ የወረዳው የመንግስት ተጠሪዎች የፓርቲውን አጠቃላይ እንቅስቃሴ የሚገልጽ የውይይት ሰነድ አቅርበው ውይይትም ተካሂዶበታል። በወረዳው 70 የሚሆኑ መሰረታዊ ድርጅቶች ያሉ ሲሆን 419 ህዋሳት እንደሚገኙም ከሰነዱ ያገኘነው መረጃ ያመለክታል። መድረኩም ባለ 8 ነጥብ የአቋም መግለጫ በማውጣትና ቀጣይ ላይ በዞን ደረጃ ለሚካሄደው የፓርቲው ጉባኤ የሚሳተፉ 39 አባላትን ከተለያየ ህዝባዊ መሰረት በመምረጥ የውይይት መድረኩ ተጠናቋል። የቦንጋ ከተማን ለነዋሪዎቿ ምቹና ማራኪ በማድረግ ለቀጣዩ ትውልድ ማስተላለፍ በሚቻልበት ሁኔታ ላይ መስራት ይጠበቅብናል ሲሉ ያነጋገርናቸው የቦንጋ ከተማ ነዋሪዎች ገለጹ። ነዋሪዎቹ በከተማውና በዞኑ አስተዳደር የተጀማመሩ ስራዎች ድጋፍ የሚያስፈልጋቸው ናቸው ብለዋል። ማርሸት ሰይፉ ቦንጋን የመልሶ ማልማት እንቅስቃሴ ከጀመረ ጥቂት ጊዜያትን ያስቆጠረ መሆኑ ይታወሳል። በዚህ እንቅስቃሴ ሁሉም ድርሻውን እየተወጣ ዛሬ ላይ የደረሰ ሲሆን ዘርፈ ብዙ ለውጦችም እየታዩ ነው። ከዚህ ጋር በተያያዘ ከቦንጋ ከተማ ያነጋገርናቸው በሰጡት አስተያየታቸው የተጀመረው ከተማን መልሶ የማልማት ስራ ተጠናክሮ መቀጠል አለበት ብለዋል። ቦንጋ እንደ ድሮ አይደለችም። አሁን ታሪኳም ስሟም ቦንጋ ወደ ቦሌነት እየተቀየረች ነው። ልትቀየርም ነው። ሙሉ ተስፋ አለን። እንደ በፊቱ አይደለም። ሁሉም ነገር እየተዘጋጀ ነው። መንግስታችን በጥሩ ሁኔታ እያመቻቸልን ነው። ብሩህ ተስፋ አለን። የቦንጋን ልማት ስናይ ከጅምሩ ጥሩ ነው ብዬ ነው የማስበው። እንግዲህ ብዙ የተደራረቡ ችግሮች የነበሩበት አንድ ደግሞ ብዙ ማካሄድ እንደማይቻል ሂደት በሂደት ስለሆነ ጅምሩ ጥሩ ነው። እንዳጠቃላይ መልሶ በከፋ ዙሪያ ቦንጋ ከተማ የቀድሞ ቅርሳችን ናት። በቅድመ አያቶቻችን ያለች ቅርስ ናት። ታዋቂ ከፋ ቡና መገኛ የተባለች ብሔራዊ ቡና መገኛ የተባለች ቦታ ነበረች። ግን እስካሁን መልሶ ማልማት መቆየቱ ራሱ ያሳዝነኛል። ክፍተቶች ቢኖሩም የልማት እንቅስቃሴ ቢኖርም እስካሁን እንቅስቃሴ በተነሳበት ቀድሞ ጀምሮ መቆየቱ ራሱ የሚያሳዝን ነው።
የቦንጋ ከተማ ለነዋሪዎች ምቹና ማራኪ ሆኖ ከመታየትም በላይ ለቀጣይ ትውልድ ማስተላለፍ በሚቻልበት መስራት ከመቼውም ጊዜ በላይ ይጠበቅብናል ሲሉ እነዚህ ያነጋገርናቸው የከተማ ነዋሪዎች አስተያየታቸውን ሰጥተዋል። የዞን መንግስትና የከተማ አስተዳደር በጋራ የጀመሩት ስራ ሊበረታታ ይገባል ያሉ አስተያየት ሰጪዎች ሁሉም የበኩሉን ድጋፍ በማድረግ የልማት ስራው ዳር ደርሶ ማየት አለብን ብለዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ያሉ የተፈጥሮ ሀብቶችን ለኢኮኖሚ ጥቅም ለማዋል በመንግስት የተጀመሩ ስራዎች ተጠናክረው እንደሚቀጥሉ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ገለጹ። በሚኒስትሯ የተመራ የፌዴራል ልዑክ በክልሉ የድጋፍና ክትትል ስራ እያከናወነ ነው። በቤንች ሸኮ ዞን የልማት ስራዎችን በጎበኙበት ወቅት ሚኒስትሯ እንዳሉት ለግብርና ስራ ምቹ ከሆነው የመሬት፣ የውሃ፣ የደን ሀብት በተጨማሪ በክልሉ ያሉ የተፈጥሮ ሀብቶችን በአግባቡ አልምቶ መጠቀም ይገባል። አርሶ አደሩ የተፈጥሮ ሀብቱን አልምቶ ለመጠቀም እያደረገ ያለው ጥረት ውጤታማ ሆኖ ኢኮኖሚውን መደገፍ እንዲችል በአካባቢው መሰረተ ልማትን ማሟላት እንደሚገባም ለኢዜአ ተናግረዋል። በዋናነት አርሶ አደሮቹ ምርታቸውን ወደ ገበያ ለማውጣት እየገጠማቸው ያለውን የመንገድ መሰረተ ልማት ችግር ለመፍታት በቅንጅት መስራት እንደሚገባም ነው ያስገነዘቡት። ሌሎች ማህበራዊ አገልግሎት መስጫዎች ለገጠሩ የህብረተሰብ ክፍል እንዲዳረሱ በቀጣይ ከባለድርሻ አካላት ጋር በመነጋገር በትኩረት እንደሚሰራም ጠቁመዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 1.3 ሚሊዮን የመማሪያ መጻሕፍት ለሁለተኛ ደረጃ ተማሪዎች መሰራጨታቸውን የክልሉ ትምህርት ቢሮ ገለጸ። ብሩክታይት ብርሃኑ ተጨማሪ አላት። የክልሉ ትምህርት ቢሮ ምክትል ኃላፊና የመማር ማስተማር ምዘና ዘርፍ ኃላፊ ዶክተር ደስታ ገነሜ ለኢትዮጵያ ፕሬስ ድርጅት እንደገለጹት ከትምህርት ሚኒስቴር ጋር በመቀናጀት ከ9ኛ እስከ 12ኛ ክፍል ለሚገኙ ተማሪዎች 1.3 ሚሊዮን መጻሕፍት ማሰራጨት ተችሏል ብሏል። የመጻሕፍት ስርጭቱን ለተማሪዎች በቂ አለመሆኑን ጠቁመው ለሁለተኛ ደረጃ የተሰራጨው መጻሕፍት ላይ በተከሰተው እጥረት የተነሳ ለተማሪዎች የተዳረሰ በቡድኑ በመሆኑ በሂደቱ ሙሉ በሙሉ ተደራሽ ለማድረግ ጥረት እየተደረገ መሆኑን ገልጸዋል። ሁሉም የትምህርት አይነቶች በተወሰነ መልኩ ቢሆን ታትመው ተደራሽ መሆናቸውን የተናገሩት ምክትል ኃላፊው በሌላ በኩል አጋዥ መጻሕፍት በተለያዩ ቤተ መጻሕፍት መቀመጣቸውን አስረድተዋል። በተጨማሪም የአንደኛ ደረጃ ትምህርት ቤቶች መጻሕፍትን የማሳተም ስራ የክልሉ ኃላፊነት መሆኑን ጠቁመው የትምህርት ቢሮ መጻሕፍትን ለማሳተም እያከናወነ ካለው ስራ ጎን ለጎን የባለሀብቶችም ተሳትፎና ድጋፍ ከፍተኛ መሆኑን አንስተዋል። በአካባቢው ቋንቋ የሚታተሙትን ከአንደኛ እስከ 6ኛ ክፍል ያሉ መጻሕፍትን ለማሳተም ከህብረተሰቡ 139 ሚሊዮን ብር እንደተሰበሰበ አስረድተዋል። ምክትል ኃላፊው ተናገሩት 8ኛ ክፍሎች የክልል ፈተና የሚወስዱ እንደመሆናቸው ለ8ኛና ለ7ኛ ክፍል ተማሪዎች በቅድሚያ የመማሪያ መጻሕፍት ታትሞ ተሰራጭቷል ብለዋል። በአካባቢው ቋንቋ የሚታተሙ መጻሕፍቶች ላይ በቋንቋ ሂደቱ ላይ ተወያይቶ መግባባት ላይ ለመድረስ ጊዜ መውሰዱን አስረድተው የመማሪያ መጻሕፍት ተቀይረው አዲስ የሚታተሙበትን ሂደት ማዘግየቱንና የጨረታ ሂደት መጓተት እንዲሁም ከማህበረሰቡ ሀብት የማሰባሰብ ስራ በፍጥነት አለመጠናቀቁ መጻሕፍቱ በጊዜ እንዳይዳረስ ምክንያት መሆናቸውን አመላክተዋል። የቤተ መጻሕፍት አገልግሎቱ በሁለተኛ ደረጃ ትምህርት ቤቶች በጥሩ ሁኔታ እየተሰራበት ቢሆንም በተደረገ ግምገማ በአንደኛ ደረጃ በተለይም በገጠራማ አካባቢዎች ላይ ክፍተቶች መኖራቸውን አመላክተዋል። በትምህርት ቢሮ አንደኛ ደረጃ ትምህርት ቤቶች በቂ የቤተ መጻሕፍት አገልግሎት መስጠት እንዳለባቸው የትኩረት አቅጣጫ ተሰጥቶ እየተሰራ ይገኛል ሲሉ አስረድተዋል። ዶክተር ደስታ እንደተናገሩት በአጠቃላይ በክልሉ የሚገኙ ተማሪዎችን ውጤት ለማሻሻል የማህበረሰቡንም ድጋፍ በማጣመር በከፍተኛ ትኩረት እየተሰራ ይገኛል ብሏል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። በስድስተኛው የህዝብ ተወካዮች ምክር ቤት 3ኛ ዓመት የሥራ ዘመን 18ኛ መደበኛ ስብሰባ ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበት ካሳ የሚከፈልበትና ተነሺዎች መልሰው የሚቋቋሙበትን ሁኔታ ለመወሰን የወጣውን የማሻሻያ ረቂቅ አዋጅ ቁጥር 12/2012 ሆኖ በዋናነት ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በተባባሪነት ደግሞ ለህግና ፍትህ ጉዳዮች ቋሚ ኮሚቴ ተመራ። የኢትዮጵያ ፕሬስ ድርጅት ዘገባን ተከታትለን እንመለስ። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በልጅጌ በሰጡት ማብራሪያ ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትን ካሳ የሚከፈልበትንና ተነሺዎች መልሰው የሚቋቋሙበትን ሁኔታ ለመወሰን አዋጅ ቁጥር 1161/2011 መውጣቱን አስታውሰዋል። ይሁን እንጂ አዋጁ ለልማት ተነሺዎች ከሚከፈለው የካሳ ክፍያ ጋር በተያያዘ መሰረተ ልማት የሚገነባው ተቋም ካሳ እንዲፈጽም የወሰን ማስከበር ስራዎችን እንዲያከናውን እንዲሁም መሰረተ ልማቱንም እንዲገነባ ማድረጉ አላስፈላጊ ጫናና የጊዜ ብክነት እያስከተለ እንደሚገኝ አብራርተዋል። ከዚያ አኳያ የመሬት ይዞታ እንዲለቀቅ የተፈለገው አግባብ ባለው የፌዴራል መንግስቱ አካል ለሚከናወን መሰረተ ልማትና
ማህበራዊ አገልግሎት ማስፋፊያ የሚሆንበትን ጊዜ ንብረት የመገመት የመክፈልና የማስነሳት ስራ ሙሉ በሙሉ ለክልልና ከተማ አስተዳደር አካላት መስጠትና የባለቤትነት ስሜት እንዲፈጠር የማድረግ አሰራር መዘርጋት በማስፈለጉ በአዋጅ ቁጥር 1161/2011 የተወሰኑ ድንጋጌዎችን ማሻሻል አስፈልጓል ብለዋል። በዚህ መሰረት የአዋጁ አንቀጽ 9 ንዑስ አንቀጽ 2 እና 3 ማለትም ንብረት የማንሳትና ካሳ የመክፈል ኃላፊነትን ለመሰረተ ልማት ገቢ ተቋማት የሚሰጡት ድንጋጌዎች ተዘርዝረው ይህንን ኃላፊነት ለክልልና የከተማ አስተዳደር አካላት እንዲሰጥ የሚያደርጉ አንቀጾች መካተታቸውን አስታውቀዋል። ከንብረት ካሳ፣ የልማት ተነሺ ድጋፍ፣ የኢኮኖሚ ጉዳት ካሳ፣ የማህበራዊ ትስስር መቋረጥና የስነ ልቦና ጉዳት ካሳ ጋር ተያይዞ በተለይ በፍርድ ቤቶች የሚደረጉ ክርክሮችን በማሻሻያ ረቂቅ አዋጁ መቅረባቸውን አመላክተዋል። በፍርድ ቤት የሚደረጉ ክርክሮች በተለይ የፌዴራል መንግስቱ በሚያከናውናቸው የመሰረተ ልማትና የማህበራዊ አገልግሎት ማስፋፊያዎችን የሚያከናውነው የፌዴራል መንግስቱ ተቋም ዋና መስሪያ ቤት በሚገኝበት የመጀመሪያ ደረጃ ፍርድ ቤት ሊሆን እንደሚገባው ተደንግጓል። ወደ ስፖርት ዜና አለፍን። በአፍሪካ ጨዋታዎች ውድድር ኢትዮጵያውያን አትሌቶች በሴቶች 5000 ሜትር ፍጻሜ ከ1 እስከ 3 ተከታትለው በመግባት አሸንፈዋል። የ19 ዓመቷ መዲና ኢሳ በውድድሩ ወቅት አስደናቂ ብቃት አሳይታለች ተብሏል። አንተነህ ፍቃዱ በጋና እየተካሄደ ባለው የአፍሪካ ጨዋታዎች ውድድር ኢትዮጵያ በሴቶች 5000 ሜትር ፍጻሜ የወርቅ የብርና የነሐስ ሜዳሊያዎችን ጠቅልላ ወስዳለች። መዲና ኢሳ፣ ብርቱካን ሞላ እና መልክናት ውዱ ተከታትለው በመግባት ሶስቱን ሜዳሊያዎች ለኢትዮጵያ አስገኝተዋል። ውድድሩን 15 ደቂቃ ከ4 ሰከንድ በሆነ ሰዓት አሸናፊ ሆና ያጠናቀቀችው መዲና ኢሳ ድንቅ የአጨራረስ ብቃትን በውድድሩ አሳይታለች። የ19 ዓመቷ ሯጭ በ2022 የኮሎምቢያ ካሊ 20 ዓመት በታች ዓለም ሻምፒዮና የ5000 ሜትር ውድድር ወርቅ ሜዳሊያ ባለቤት ስትሆን አሁን ደግሞ የአፍሪካ ሻምፒዮን ሆናለች። በአውሮፓ አቆጣጠር ሐምሌ 2023 ሎንዶን ላይ 14 ደቂቃ ከ16 ሰከንድ በመግባት ከዚህ ቀደም በጥሩነሽ ዲባባ ተይዞ የነበረውን ከ20 ዓመት በታች የ5000 ሜትር ፈጣን የዓለም ክብረ ወሰን ሰዓት በእጇ የጨበጠችው ሯጭ በጋና ሞቃታማ አየር ውድድሩን ለመጨረስ ከ15 ደቂቃ በላይ ፈጅቶባታል። ውድድሩን ሁለተኛ ሆና ለመጨረስ 15 ደቂቃ ከ5 ሰከንድ የፈጀባት ብርቱካን ሞላ በፈረንጆቹ ሂዳር 2023 ዱባይ ላይ የተደረገውን የ10 ኪሎ ሜትር ጎዳና ላይ ውድድር አሸናፊ ነበረች። የ18 ዓመቷ አትሌት በአፍሪካው መድረክ ብር ሜዳሊያ አጥልቃለች። በሶስተኛነት ውድድሩን ያጠናቀቀችው ደግሞ መልክናት ውዱ ናት። ወጣቷ አትሌት ከ2 ዓመት በፊት ኮሎምቢያ ካሊ ላይ በተደረገው የ20 ዓመት በታች የዓለም ሻምፒዮና ውድድር በ5000 ሜትር የብር ሜዳሊያ ወስዳ ነበር። የጋናውን ውድድር ለመጨረስ 15 ደቂቃ ከ7 ሰከንድ ፈጅቶባታል። በውድድሩ ትልቅ የማሸነፍ ቅድመ ግምት ተሰጥቷት የነበረችው የዓለም ሻምፒዮን 3000 ሜትር መሰናክል የወርቅና ብር ሜዳሊያ ባለቤቷ ኬንያዊቷ ቢያትሪስ ቼፕኮኤች አራተኛ ሆና ጨርሳለች። ክቡራን ተመልካቾች ከከፋ ቴሌቪዥን የያዝናቸው የሰዓቱ ዜናዎች የእስካሁኖቹ ነበሩ። ክፍሌ ዓለሙ ዜናዎቹን እየመራው አብሬያችሁ ቆየው። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።